ለአሮጊት የማይገባ አቂዳ፣ ለወጣት የማይገባ፣ ለዑለማ የማይገባ መናቂት የማይታወቅ የተስሊስ አይነት ኮንሰፕት የሚመስል አቂዳ የሚያወሩ ሰዎች አሉ። መጨረሻ ላይ ሲሞቱ ወደ እድሜያቸው መጨረሻ ላይ ተጸጽቶ ምን አለበት የአሮጊቶች አቂዳ ይዘን መሞት ማለት ነው። የአሮጊቶች አቂዳ የአሮጊት አቂዳ ማለት ምንድን ነው? እስልምና እኮ ለስፔሻሊስት ሰዎች ብቻ ብሎ የመጣ አይደለም። አሮጊት እንድትረዳ ፈልጎ ያወጣው ነው አላህ ሱብሓነሁ ወተዓላ። ሽማግሌ እንድትረዳ ፈልጎ ያወጣው ማንኛውም ሰው በጣም ቀለል አድርጎ ነው አላህ ሱብሓነሁ ወተዓላ فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا ولقد يسرنا القرآن للذكر فهل من مدكر ለምንድን ነው አላህ ሱብሓነሁ ወተዓላ እንደዚህ ግልጽ ያደረገው? አላህ ውስብስብ እንዲህ ካል እንዲህ ይሆናል፣ ይሄን እንደዚህ ካልሆነ እዚህ ውስጥ ትገባለህ፣ እንዲህ ካል እዚህ ጋር ትገባለህ እያልክ በቃ ነገር አወሳስበህ ሰውን በእስልምና እኮ አንዳንድ አብዛኛው ነገር ቢልፊጥራ በናቹራል ላይ አንተ ላይ የተጫነውን ነገር ከዛ ላይ ከናቹራል ነገር ሌሎች እንዳያወዛግቡ ነው እንጂ ገና እንዲሁ በተፈጥሮ ያንተ ቀን አታውቃለህ፣ ለብቻው ታውቃለህ እንጂ ያውቃል ፊት